የነ ጀነራል ምግበይም ስሌት ከሻቢያም ጋር ሲነጋገሩ የተግባቡበት ነገር በዋናነት የጦርነት አውድማውን አማራ ክልል ማድረግ። ይሄ እያደር ይገባቸዋል። አማራ ክልልን ማድቀቅ ለቀጣዩ ተልኳችን ወሳኝ ነው የሚል ወስነዋል እነ ምግበይ። በተለይ በዋናነት የጎጃም ፋኖና የወሎ ፋኖን በምሬ ወዳጆና በነ ዘመነ ካሴ አስረስ ነው የሚያስተባብረው። አስረስ ያለበት እንዳትገረሙ፣ ከዚህ በኋላ እና አስረስ ቲፒኤልኤፍን አፕሪሺየት ቢያደርጉ በአስረስ ዙሪያ ያሉ ሰዎች ቲፒኤልኤፍን ወይም በዚህ በነዛን ቅንጅት ፈጥረናል ቢሉ እንዳይገርማችሁ ስላሉ ማለት ነው። በጣም አዝናለሁ። አንዳንዶች ሰዎች በጣም ነው ማዝኑ። ከህወሓት ጋር ሄዶ ከቲፒኤልኤፍ ጋር ለመቀናጀት የአደባባይ መናገር ጀምረዋል። ዳትስ ኦኬ። ሶ ምንድነው ሂሳቡ ምንድነው? እነ ምግበይ የወልቃይት ጉዳይ የህልውና ጉዳይ ነው ብለዋል። አሁን ግን ባለው ሁኔታ ማግኘት አንችልም። ማግኘት የምንችለው የአማራ ክልል ሲዳከም ነው፣ በጦርነት ሲዳከም ነው ያንን ግብ ማሳካት የምንፈልገው ብለዋል። ሁለተኛ የትግራይ ታጣቂን እንደ ደጋፊ ኃይል ያልወሰደውን ማጥፋት። በደንብ ይሄንን አስቀምጡት ለታሪክ። ይሄን የወሰኑት ስለ ዘመቻ አንድነት ስንነጋገር እነዚህን በጭንቅላታችሁ ከታችሁ ነው ማየት ያለባችሁ።